ማለት ነው ሪከርድ እንድታደርጉልኝ የፈለግኩት ወለተ ሐና ይላል ስሙ ገብቷችኋል አይደለ? መጀመሪያ ላይ ማለት ነው። ከዚያ ይከራከር ነበር፣ እስልምና ተቀበለ። አሁን ለታ እኔ ከዚህ ስሙን ያስኩኝና ወለተ ሐና የሚባል ወንድማችን ስም ራሱ መረጠ። ኢብራሂም መባል እፈልጋለሁኝ አብርሃምን በጣም ስለምወደው አለ። ገብቷችኋል? ወለተ ሐና የሚባለው ልጅ ኢብራሂም ብዬ እኔ ፌስቡክ ላይ ፖስት አደረግኩት። እኔ ወለተ ሐና የሚለው የወንድ ስም ይሁን የሴት ስም ይሁን እንደ ክርስትና አላውቅም። ይህን ክርስቲያን ልጆች እንዳለ ይይዙና ያውና ሁሴን ወለተ ሐና የሚባል ወንድ ብሎ ምናምን ብለው እንትን ይላሉ። ይህን ድራማ ይሰራሉ። ለማንኛውም በነገራችን ላይ እና ይሄ የኔ አካውንት አይደለም ለሁለት የምንጠቀምበት እና ከልጅቷ ነው ስሙን የምቀያይረው እንጂ እኔ ጀመር ቲክቶክ አሁን የለኝም ሰዓት በአስተምሯቸው የምታፍሩ ከሆነ አይ እንትን በሉ አስተምሮ የራሳቸው አስተምሮ እንጂ ዲራማ ምናምን የምትሆን ነገር ግን በነገራችን ላይ ይሄ ከራሳቸው ኮንፊደንስ የማጠር ነው። አልሐምዱሊላህ ሁላችሁም አስተምሯችሁ አይ ሀቅ ካላችሁ በሀቃችሁ መከለባችሁ። እንግዲህ እኔ አትረብሹኝ። እኔ ስጀመር ላይቭ ላይ እንደውም ላለመንጣት ያልፈለግኩ ለዚህ ነው። እኔ አልፈልግም በቃ ቲክቶክ በቲክቶክ እንደውም እኔ በስልክ ሆስን አወራረኩ ይሄ ሁሉ እንዳይበየ ነው እና ዲራማ ነው ምናምን እያየሁ ነበር። እኔ እስኩሩን እያደረኩ እያሳለፍኩ ነው እና አልሐምዱሊላህ አሁንም አትረብሹኝ። አሁንም በኢንቦክስ ላይ መታችሁ እንዳትጽፉ። የኔ አካውንት አይደለም ይሄ። የምትፈልጉን ነገር ካለ እኔ አንብቤ ተረድቼ አውቄ ነው ወደዚህ የመጣሁት እና ምንም ነገር ቢሆን እንደ ዲራማ እየሰራ ነው እንደዚህ እየተሰበሰቡ ብዙ ተከታይ ያላቸው ራሱ ዲራማ ሰሩ አይቻለሁ። በጣም አፍራለሁ እንደዛ ያደረጋችሁ ማለት ነውና እናንተ ባስተምሯቸው አስተምሩ። ሀቅ ካላችሁ ወደ እናንተ ሳቡ። ግን አሁን ሌላ ነገር እናንተ የምትሰሩት እንትን ራሳችሁ ዲራማ በራሳችሁ ላይ ነው። በነገራችን ላይ እየገፋችሁ ሀቅ እንድናቅ ያደረጋችሁ እናንተ እና ይሄ ምንም ድራማ ምናምን ይባላል ሁሱ ሲጀም የሚያውቀው ነገር የለም። አይ ደግሞ ካላችሁ እኔን ተፈለጋችሁ እኔ ቁጥር እሰጣችኋለሁ። በግል መታችሁ ማውራት እኔ እንትን ያልኝ ነገር መጠየቅ ትችላላችሁ። እስካሁን ይሄን እኩል ጊዜ ስቆይ ያልገባኝ ነገር ነበር። ደግሞ አልሐምዱሊላህ አሁን ቁርአን ሳለብ ሁሉ ነገር ጥያቄ ተመልሶልኛል። አይ እንደዚህ ድራማ ነው ምናምን ድራማ የምትሰሩ በነገራችን ላይ እናንተ ራሳችሁ ናችሁ እና ይሄ የኔ የራሴ አካውንት አይደለም። የምትጠቀምበት ልጅ አለች። ብጽፉ ምንም ብትሉም እሷን ነው የምታገኙት፣ እኔን አታገኙኝም። እና ለዚያ ነው ሁሱ አመሰግናለሁ። አይሽ ሁሱ ይጨርስልኝ። ባለፈው ልጁ ወለተ ሐና የሚል ነበር ስሙ ማለት ነው መጀመሪያ ሲገባ የነበረበት የአካውንት። ከዚያ በኋላ ብዙ ጊዜ እንዳውም ይሄ ልጅ ወላሂ በጣም ይከራከር ነበር። ታስታውሱት ከሆነ በጣም ነበር የሚከራከረው ገብቶ እዚህ ጋር ማለት ነው። በቃ ኢየሱስ ክርስቶስን አምላክነት ለማስረዳት ያለውን ነገር ስለ መጽሐፍ ቅዱስ ይከራከራል። በጨረሻ እስልምናን ተቀበለ። እኔ እዚህ ጋር እስልምናን ሲቀበሉ ልጆች ለሌሎች እንዳው የሂዳያ ሰበብ በሚል ጥሩ እሳቤ ወደዚህ መጥተው እንዲያዳምጡ እውነትን እንዲያውቁ ሌሎች የተረዱት እንዲረዱ ከሚል አንጻር ወለተ ሐና የወንድ ስም ይሁን የሴት ስም ይሁን እንደ ክርስትና የማውቀው ነገር የለኝም። ግን ልጁ መጥቶ የገባው ክርስቲያን ስለሆነ ስላየሁኝ ወንድ ልጅ ነው ወለተ ሐና የሚባል ወንድማችን ማንን ስም ትመርጣለህ ብዬው ራሱ ነው። እኔ አብርሃምን በጣም ስለምወዳቸው ኢብራሂም ብዬ መሰየም እፈልጋለሁኝ አለ። ኢብራሂም መባል እፈልጋለሁኝ አለ። ከዚያው ስልኩና ፌስቡክ ላይ ወለተ ሐና የነበረ ወንድማችን ኢብራሂም ብዬ ፖስት አደረኩት። ከዚያው እንደገና ያንን እንትን እያላችሁ እንደማልዋሽ በደንብ አድርጋችሁ ታውቃላችሁ። በጣም የሚገርመኝ ማለት ነው። አይ ውሸት ነው ካላችሁ እኛ ሙስሊሞች እዚህ መጥተው የሚሰልሙትን ልጆች መታችሁ መከታተል ያው ክርስቲያን ልጆች እየጠየቁ ከዚያ በኋላ ራሳቸው እስላምን እየተቀበሉ ነው። እኔ ለእናንተ ለማስረዳት ብዬ አይደለም ወላሂ አይደለም አውቄ ነው ዝም ያልኩት። ይሄን ነገር መናገርና ልጁ ቪዲዮ ሰርተህ ንገራቸው ማለት እችል ነበር። መልስ ፈልጋችሁ እንዳልሆነ አውቃለሁ። መልሱን እንደምታውቁትም ስለማውቅ እሱ ምንድነው እንደማንዋሽ በደንብ